ሰላም ሰላም ውድና የተከበራችሁ የማሲቲው ቻናል ቤተሰቦች እንዴት አላችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እንዴት ናችሁ? ደህና ናችሁ? ከርሞ እንዴት ነው? እኔ ያለሁ እግዚአብሔር ይመስገን። ሀገራችን ኢትዮጵያን እግዚአብሔር ሰላም ያደርግልን። በያላችሁበት ሰላማችሁ ብዙ ተፍረፍ ይበልኝ። እንዴት ናችሁ? ሁሉ መልካም ሁሉ ሰላም እኔ ጋር እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ሰሞኑን ተጠፋፍተናል ማለት ነው እና እንዴት ናችሁ? ሁሉ ሰላም ነው አለን። እኛ እግዚአብሔር ይመስገን ደህና ነኝ። እንግዲህ ለ11 አመት ያክል በእስር ቤት የቆየች ሌላ እህታችን ወደ አገር ልትገባ እንደሆነ ሰምተናል። በጣም ደስ የሚል ዜና ነው የምር። አስባችሁታል? ከ11 አመት በኋላ ምን ያክል በቃ አንዳንድ ጊዜ ተስፋ ለሰው ልጅ በጣም አስፈላጊ ነገር ነው። በጣም 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 ተስቃይታለች እናውቃለን ሁላችንም። ያው የተደረገ ነገር አለ ማለት አለ አይደለ? እኛ እኮ ኢትዮጵያውያን በትብብር በኩል በጣም በቃ በጣም ነው ደስ የምንለው የምር። በጣም ብዙ ብር ነው የተሰበሰበላት የነበረ። ከዛ በኋላ ያደር ስጠፋ ያው ምን አጋጠማት ምናምን የሚል ነገር አለ። ያው ነገር ሁሉ ለበጎ ነው። ብቻ እግዚአብሔር ያልቆረጠባት ነፍስ ሰው ስላለ ብቻ እኛ ስላለን ብቻ የሚሆን ነገር የለምና እግዚአብሔር ደግሞ ህይወቷን አተርፎ ለመልካም ነገር የእስር ቤት ህይወት የምንማርበት ያው በእርግጥ ባላቅም ብቻ ግን ከእስር ቤት የሆነ ሰው ታስሮ ወጣ ሲባል የሆነ የሚያስተካክለው ነገር አለ። ባህሪም ሊሆን ይችላል ተፈጥሮ ብቻ የሆነ የሚስተካከል ነገር አለና እንግዲህ እህታችን ሌላ ከ11 አመት እስር ቤት በኋላ ቤተሰቦቿ ልታገኝ በመሆኑ በጣም 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 ነው ደስ ያለን። ፈጣሪ ይመስገን። እውነት በጣም ነው ደስ ያለኝ እኔ እና እንኳን ደስ ያለሽ በሏት። እንግዲህ ለኢላን የሳዑዲ ህግ እንደምናውቀው እጅግ በጣም ከባድ ነው። በጣም ከባድ ነው። ያው ማለት ጥሩም ነው መጥፎም ነው ብዬ ነው የማስበው። በእርግጥ ጥሩ ነው ማለት ሰው የገደለ ሰው ይገደላል ወይ ደግሞ ምህረት ሊደረግለት ይችላል። እና እንግዲህ እህታችን ሌላ ምህረት ከተደረገላት መካከል አንዷ እህታችን ናት ማለት ነው። እንደማንኛውም በጣም 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 እጅግ በጣም ደስ ብሎናል። ሁሉም ነገር ለበጎ ነው የሚሆነው ነገር ለበጎ ነው። እንግዲህ እህታችን ከእናትና ከአባቷ ጋር ተደባልቃ ደግሞ እንድናያት ሁላችንም ምኞታችን ነው። በቃ ከዚህ በኋላ በቃ ማለት የሚከብድ ነገር ያለ አይመስለኝም። በእርግጠኝነት ጨርሳለች፣ ፕሮሰሷን ጨርሳለች። እርግጠኛ ነኝ ሀገር ለመግባት ማለት ነው። ቀሪውን ደግሞ እግዚአብሔር እንዲያስተካክልላት እንመኛለን እና በዚሁ አጋጣሚ በዛም የሞት ፍርድ የተፈረደባቸው ወንድሞቻችንም በከፊል ወደ ሀገር እንደገቡ አይተናል። በጣም ደስ የሚል ዜና ነው። በጣም ነው ደስ ያለኝ ምር ማለት አስባችሁታል? የሞት ፍርድ በቃ ሊሞቱ ነው ከተባለ በኋላ የምህረት አዋጅ ምህረት ሲደረግላቸው አስባችሁታል? ማለት ለምሳሌ እኔ ልታመም ይችላል በሆነ ምክንያት ትሞቻለሽ ተብዬ እንደገና ደግሞ እንደ አዲስ የመኖር ተስፋ ሲኖረኝ በቃ ምን ያክል ህይወታችን እንደምንወዳት ምን ያክል የተስፋ መንገዱ ምን ያክል ጣፋጭ እንደሆነ የምናይበት ነገር ነውና ወንድሞቻችንም እንግዲህ እግዚአብሔር ይመስገን ብለናል። እግዚአብሔር ይመስገን። እንግዲህ በእርግጥ ያው ታውቃላችሁ እኛ የሆነ የምንማርበትና ማንማርበት መንገድ አለ። አሁን እነዚህ ወንድሞቻችን በሰላም ሀገር ገብተዋል። እንግዲህ እግዚአብሔር ይመስገን። ምናልባት ተመልሰው ዞረው ሄደው ደግሞ በእርግጠኝነት እዛ ስራ ላይ የሚገቡ ወንድሞቻችን ይኖራሉ ብዬ አስባለሁኝ። ግን ህይወት ደግሞ ሁለተኛ እድል ልትሰጠን አትችልም። ህይወት ሁለተኛ እድል አትሰጥም በእርግጠኝነት ማለት ነው። ስለዚህ የተሰጠንን እድል በመጠቀም ከዚህ በኋላ ወደ ኋላ ላለመመለስ ብንሞክር ብዬ ነው የማስበው። ስለዚህ ሁሉም ነገር ለበጎ ነው ማለት ነው።
እና እንግዲህ አዲስ ነገር ይሄ ነው እላችኋለሁኝ። ከእናንተስ ምን አዲስ አለ? በጣም ደስ የሚል ዜና ነው የሰማነው። እንግዲህ በእርግጥ ይህ ሌላ ጉዳይ በጣም ህዝባችን በጣም እያሳሰበው ነበር። ማለት የኢትዮጵያ ህዝብ በገንዘብም በሀሳብም በምንም በጣም ሲራዱ ከርመዋል። በጣም ማለት ነው ከምንም በላይ ግን ያ ነገር ተደርጎ ደግሞ ስጠፋ ለምን ለኢላ የት ሄዳች፣ ለኢላ የት ገባች፣ ለምን እንደዚህ ሆነ የሚባል ብዙ ጥያቄ እየተነሳ ነበረ፣ ትዝ ካላችሁ ማለት ነውና በዛ መካከል ደግሞ መልስ የሚሰጥ ሰውም አልነበረም። ማለት የእሷን ጉዳይ የሚከታተል ሰው አለ፣ በእርግጥ የሚከታተሉ አሉ፣ ግን ያን ያክልም እንትንም አልተባለም ነበር ማለት ነው። ብቻ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው። እንግዲህ እህታችን በሰላም ለቤቷ እንዳያበቃት የሁላችንም ጸሎት ነው። እና በተረፈ እንዴት አላችሁ? ሁሉ ሰላም ነው? ነገ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ሀገራችንን ሰላም ያድርግልን ማለት ነው። የሁላችንም ጸሎት ነው። እንግዲህ ሀገራችን ሰላም እንዲሆን ሁላችንም በቻልነው አቅም መጸለይ ይገባል አይደል? አዎ ግድ ነው። እግዚአብሔር ሰላሙን ያምጣልን፣ አንድነታችን ይመለስልን። ከምንም በላይ ደግሞ ሀገር ሰላም ሲሆን ነው ስለምንም ነገር ማውራትም ሆነ መኖርም ሆነ የሚቻለው ሀገር ሰላም ሲሆን ነው ማለት ነው። ሀገር ሰላም ካልሆነ በጣም ከባድ ነው።